ይኸውላችሁ እግዚአብሔር እንደ ኃጢአታችን ቢሆን ኖሮ ምህረቱ ባይኖር ኖሮ ሁላችን መሬት ተከፍቶ ያሰጥመን ነበር። አቅም የለንም። እግዚአብሔር መሐሪ ባይሆን ኖሮ አቅም የለንም በፊቱ የመቆም። ንስሐ ለመግባት አትፍሩ፣ ስጋውን ደሙን ለመቀበል አትፍሩ። ብዙ ሰው እየፈራ ያስቀድስና ለምን አትቆርብም ሲባል ፈርቼ፣ ለምን ሲባል እንደው አይገባኝም ብዬ። ንስሐ ከገባችሁ ነፍስ አባቶቻችሁ ቁረቡ ካሏችሁ ምንድን ነው የሚያስፈራችሁ? ይህ ስጋና ደም ለበቃ ሰው አይደለም የተሰጠው። ማንም የበቃ የለም። ማንም የበቃ ሰው ከተፈለገ ስጋው ደሙ ጭራሽ እዚህ ቅዳሴ መቀደስ የለበት። የበቃ ሰው ከተፈለገ ማንም ብዙ ቦታ አስተምራለሁ፣ ማንም ከእመቤታችን ከቅድስት ድንግል ማርያም በስተቀር ማንም ለስጋውና ለደሙ የሚገባ የሚመጥን ማንነት የለም። ማንም ቢሆን ምክንያቱም ስጋው ደሙ ነፍስ የተለየው መለኮት የተዋሃደው። ይሄን ማወቅ አለባችሁ። ይሄን ያገኘ ማንም የለም። በዚህ ደረጃ የሆነ ማንም የለም። ግንሳ ስጋው ደሙ ለማን ተሰጠ? ለኃጢአተኞች ተሰጠ። ራሱ እንዲህ ብሎ እንደተናገረ ኢመጻይኩ እጸው ጻድቃነ አላህ ጣነ ለንስሐ፣ የመጣሁት ጻድቃንን ልጠራ አይደለም። ምኖችን ልጠራ ነው? ኃጢአተኞችን ልጠራ ነው ለንስሐ። በእውነት ክብርና